ነገር የለም የሆነ ፓምፐርስ ምናምን ስሙኝማ ያው እንደ ተጨማሪ ፓምፐርስ ይዛችሁ ነው ኮምፕኒ ቆንጆ ነበር አይደል? ወይኔ እና ጋይስ ለማንኛውም ዛሬ ደረቴን እንደዚህ በለልኝ። ምን መሰላችሁ ዛሬ ቪዲዮ እስኪያልቅ ድረስ ጽጌ እንደዚህ መታዘል መብት አላት። ቴንክ ዩ እሽሩሩሩ እሽሩሩ ጨረሳችሁ እና ሜቢ ይችላል እንዴ? ቆይ ጨረስን። አስተኛታ አይሻልም? ከዛ ደግሞ ኖ አልተኛም። አስገሳት ከዚህ በኋላ ምን አልኳት አትፈልግ ወቁጫሏ ታዲያ ምን ይችላል? ደመጃጃላችሁ ልታሳዩ ነው የጠራችሁት አይደለም? እስከ መቼ ያዝለኛል እየደከመኝ ስለሆነ ምንድነው መፍትሄው ሊላችሁ የጠራችሁ? በቃ እሺ። ለማንኛውም ዋናው እናንተ ጓደኞቻችን ናችሁ አይደለ? ስለዚህ ጽጌ እግሯን እያመማት ነው። ሁላችንም ተራ በተራ የማዘን ግዴታ አለብን ማለት ነው። ግዴታ አለብን። አብይ ዛሬ ያሳቃችሁን እና ዳኒ በቀጣይ አንድ እየተኛች ስለሆነ አትረብሹ። እሺ ዝም በሉ። እሺ አታ ትልቅ ሰው አይደለም ድምጽ ቀን ትልቅ ልጅ አይደል? አነቃሃት። ይኸው ወይኔ አነቃኝ። ዘመጃላ የምር አነቃሃት። ተኝታለች አይደል? አትረብሻት። ቆይ ተዛዘሉ። እሺ እኔ ምን ከመብት ሄደሽ አታሳርፋት። እቺን ጠብቂ ነው የምትለው። አታርፍም፣ ጠርፋለች። ስርዓት አይዛታ እንዳንተ እኮ አቅም የላትም እንግዲህ እኮ ስርዓት አይዛታ። አሁን ይረጥብሻለሽ ወደ ቁም ነገር። እንደውም አንተ የምታዝለኝ ዛሬ እቺ አንቺ በእጅ ሰብቱኛለሽ። አትንቀልቀይ። ጫፍ ትረካኛለሽ። ጫፍ እንከኝ አቺ አረፊ ጽጌ ጌታ ደረፊ ቀልድ ነው። እመብት ጫፍ ነው ትረካኝ። አብሽዬ ዳማል እንዴር ነው እኔና እሱ የጠራንበት ዋናው ምክንያት ሩታዬ ምን ድጋሚ ትራንስፖርት ፈልገሽ ነው ማለት ማለቃቀስ አይሰለቻችሁም? በራሳችሁ አቅም አትሄዱም እንዴ? ምን አገባን እኛ? እሺ ለማንኛውም አንዴ ዳኒ እናውራ። አንዴ ኖ ጫፍ ታረጋለሽ። ጫፍ ዳኒ አንዴ እኛ ጠራናችሁ አይደል? እናንተ ተጠሩም ዝም ነው አይደል የምንለው? ስለዚህ ማዳመጥ ነው ያለባችሁ። አለቀ በቃ። እሺ ጋይስ ለማንኛውም እኔና ጽጉ አንድ ለ15 ቀን ጉዞ ልንሄድ ነው። ጉዞ አለብን እና ምናልባት ከዩቲዩብም ከጠፋን ምናልባት